እማዬ መጣው እማዬ። ኧረ እባክህ እኔ ራሱ መች ጠገብኩ ልጄ። ቶሎ መለሳለሁ እንዴ ሲላ ምርጥ ዲያስፖራ ማህደር ሲል አምላክ መጥቻለሁ። አታቅፊኝም እንዴ? እማዬን ራሱ በትክክል ሰላም ሰላት ነው እየከነፍኩ የመጣሁት። ደግሞ እንዴት ነው ያማረብሽ! እንዴ ዲያስፖራው መች መተህ ነው? አሁን ገና መግባቴ ነው። እባክህ ማዲ ለሰርጉ እንዳይቀር ንገሪው እሺ። እንገናኛለን። ማን ሊያገባ ነው ደግሞ? ሁሉም አግብተው እንደወጡ ነበር ማቅ ነው። መምጣቴን አውቀሽ ደግሰሽ ጠበቅሽ። እኔ ላገባ ነው። ከኔ ሌላ ማህደር ሌላ ሰው ለምደሽ? አው ሲል አምላክ ሌላ ሰው ለመድኩ። ምን ተባብለን ነበር? ካንተ ውጪ ላላገባ፣ ካንቺ ውጪ ላላገባ። ግን ህይወት በልጅነት እንደነበረችው አይደለች። መራራ እውነቶችን ታስጎነጭሃለች። አንቺን ብዬ እኮ ነው የመጣሁት ማዲ። ሁሉም ነገር ካለቀ ደረስክ እንጂ እንደምጠብቂ ነበር እኮ የማውቀው። በ7 ዓመት እንደመጣ ረስተው አይደለም መቼስ። የእናቴን ህይወት ማስተካከል ነበረብኝ። የኔስ እናት ከዛሬ ነገ ወግ ማድረግ አያለው ብላ እያየኋት ያረጀችው እናቴስ? የኔስ እናት የተስተካከለ ህይወት መኖር አይገባት? አሁን ረፍዷል። ምንም ነገር መመለስ አንችልም። በቃ ከዚህ በኋላ የሌላ ሰው ሚስት ነሽ? አዎ። እሺ ሲል አምላክ እንዳትቀርሺ። እሺ። ኖ የሚያለቅሰው ደስታው መሰለኝ። አብሮ አደግ